አንድ በእድሜ የገፉ አዛውንት ፍቅር ምንድነው ተብለው ተጠየቁ። እርሳቸው ሲመልሱ ለመጀመሪያ ጊዜ ይህችን ቃል ያወቅኳት ሕፃን ሳለሁ ነው አሉ። አባቴ የሳመኝ አፈቅርሻለሁ አለኝ ብዬ አልኩኝ። ፍቅር ማለት እዝነት፣ መረጋጋት፣ ሰላም የበዛበት እቅፍ ነው። ትንሽ አደግ እንዳልኩ ከቤታችን በር በታች አንድ ወረቀት አገኘሁ። የጎረቤታችን ልጅ ስሜን ጽፎ አፈቅርሻለሁ ብሎ ነበር ብዬ አልኩኝ። ፍቅር ማለት ጀግንነት፣ እብደት ነው። ያ የጎረቤታችን ልጅ እንዳጨኝም ስንገናኝ አፈቅርሻለሁ አለኝ ብዬም አልኩኝ። ፍቅር ማለት ዓላማ፣ ግብ፣ ፍላጎት ነው። ባገባሁ በሁለተኛ ቀን ባሌ ግንባሬን እየሳመኝ አሁንም አፈቅርሻለሁ አለኝ ብዬም አልኩኝ። ፍቅር ማለት መተዛዘን፣ መነፋፈቅ ነው። 1 ዓመት አለፈ እና ልጅ ወለድኩ። በጣም ደክሜ ነበር። ባሌ መጣና እጄን ይዞ አሁንም አፈቅርሻለሁ አለኝ ብዬ አልኩኝ። ፍቅር ማለት ምስጋና፣ ቦታ መስጠት፣ ሐዘኔታ ነው። ከብዙ ዓመት በኋላ ጸጉራችን ሸበተ፣ ልጆቻችን አገቡ። ባሌ ጸጉሬን እያሻሸ አሁንም አፈቅርሻለሁ አለኝ ብዬ አልኩ። ፍቅር ማለት ርህራሄ፣ እዝነት ነው። እድሜያችን እየገፋ እያረጀን ስንሄድ አሮጊቶች ስንሆን ባሌ ሁልጊዜ አፈቅርሻለሁ ይለኛል ብዬ አልኩኝ። ፍቅር ማለት የማያልቅ እውነተኝነት የሞላበት ከልብ የሚመነጭ ስጦታ ነው። بحبك نائم والروح تفضح أشواقي وأخفيها አዎ ፍቅር ማለት በርካታ ነገሮችን ያቀፈ ጸጋ ነው። ዛሬ ግን ትክክለኛ አፍቃሪዎች በጠፉበት ሰዓት የፍቅር መግለጫ ተቀይሮ ፍቅር ማለት ድልላ፣ ከምላስ የሚወጣ ልብን የማይወክል የሞኞችን ሕይወት ማበላሻ ቃል ብቻ ሆኗል። በእርግጥ መተማመን ከሌለ ፍቅር የለም። መተዛዘን ከሌለ ፍቅር የለም። አንዱ ለሌላው ካልኖረ፣ ሌላውን ካልረዳ ፍቅር የለም። በአጠቃላይ ፍቅር ማለት ራስን በምትወደው ውስጥ ወይም በምትወጂው ባልሽ ላይ ማግኘት ማለት ነው። እኛ ሙስሊሞች ፍቅር ምን እንደሆነ ውዱ ነብያችን በተግባር አስተምረውናል። ግና ስንቶቻችንን ምን ተገብረው? አላህ እኔንም እናንተንም የሐላል ፍቅር ይወፍቀን ትላለች።